ሌላኛው 12ኛ ጥያቄ a boy and a girl are both standing on a sunlight. The boy height is 1.6 meter and cast a shadow of 2 meter. If the girl height casts a shadow of 1.8 meter, then what is the height of in meter of the girl? በሜትር ነው የምናስቀምጠው ማለት ነው። ሌላ ጥያቄ ያለ ማለት ነው። አሁን እዚህ ጋር ሳንላይት አለ ማለት ነው። ይሄ ሳንላይት ምንድነው? እዚህ ጋር ቦይ አለ ማለት ነው። እዚህ ጋር ቦይ አለ። እዚህ ቦይ ላይ በሚያርፍበት ሰዓት ላይ ምንድነው? እዚህ ጋር ሻዶ ይፈጥራል ማለት ነው። ይሄ ሻዶ ወደዚህ ነው ማለት ነው። የጥላው ወደዚህ ነው የሚሆነው። ከዛ እዚህ ጋር ደግሞ ገርላለች ማለት ነው። እዚህ ጋር ገርላለች። የሷ ጥላ ደግሞ ምን ያህል ነው? ሻዶ 1.8 ነው ማለት ነው። የቦዩ ደግሞ 2 ሜትር ያህል ነው ማለት ነው። አሁን ምንድነው የተፈለገው? ሄቱ ነው ማለት ነው። አሁን የምንሰራው በኤስኤስ ሲሚላሪቲ ቲዮረም መሰረት ነው ማለት ነው። ምንድነው ይሄኛው ሳይድ አሁን ይሄ እንደምናውቀው ባለ ሁለት ትሪያንግል ነው ማለት ነው። ለምን እዚህ ጋር ያለው አንድ ትሪያንግል ነው። ይሄኛው አንድ ትሪያንግል ነው። ይሄን ደግሞ ብቻውን አንድ ትሪያንግል ነው ማለት ነው። ይሄኛው ሳይድ ከዚህ ጋር ሬሾ ነው የሚሆነው h ኦቨር 1.6 ይሆናል። ከዛ እዚህ ጋር ያለው ደግሞ 1.8 አለ ማለት ነው። 1.8 ኦቨር ምንድነው የሚሆነው? ይሄ ሙሉ ማለት ነው። ከዚህ እስከዚህ ያለው 2 ሜትሩ ማለት ነው። 2 ሴንቲሜትሩ። ከዛ ይሄ ምንድነው የሚሆነው? ሄት is equal to 1.8 over 2 times 1.6 ይሆናል ማለት ነው። እሺ ይሄን ለሁለት ስናካፍል ሄት is equal to 0.9 times 1.6 ይሆናል ማለት ነው። 0.9 ማለት ምን ማለት ነው? 9 over 10 ማለት ነው። ታይምስ ይሄ ማለት ደግሞ ምን ማለት ነው? 16 ኦቨር 10 ማለት ነው። እሺ ይሄን በምናባዛበት ሰዓት ላይ ሄት እዚህ ኳልት 9 ሲባዛ በ16 144 ይሆናል። ኦቨር 10 ሲባዛ 10 100 ይሄ ማለት 1.44 ማለት ነው። ይሄን እንደዚህ እንሰራዋለን ማለት ነው።